ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቅንጬ በአትክልት ጤናማና የሚጣፍጥ አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝን ግብአት አዘጋጅቻለሁ። እኔ የአጃ ቅንጬ ተጠቅሜ እየሰራሁ ነው ማሳያችሁ። እናንተ የምታገኙትን የምትፈልጉትን የቅንጬ እህል አይነት መጠቀም ትችላላችሁ። ከፈለጋችሁ የገብስ ሊሆን ይችላል፣ የስንዴ፣ የበቆሎ ብቻ እናንተ የምትፈልጉትን የቅንጬ እህል መጠቀም ትችላላችሁ። ከዚያ በመቀጠል ሌሎችን ግብአቶች ላሳያችሁ። እዚህ ጋር ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ከዛ በመቀጠል ካሮት ተልጦ እንደዚህ አነስ ተደርጎ የተከተፈ ካሮት አለኝ። አነስ አድርጌ ነው እዚህ ጋር ከፍ ያለ ይመስላል ስታዩት ማለት ነው። ዝኩኒ ነው። ዝኩኒውን ፍሬውን አውጥቼ እንደዚህ ከትፌ አዘጋጅቼዋለሁ። ሁሉንም አትክልቶች እኩል መጠን እንዲኖራቸው አድርጌ ነው የከተፍኩት። ፎሶሊያ ለጋ ፎሶሊያ ቢሆን ቆንጆ ነው። ፎሶሊያውንም እንደዚህ ከትፌ አዘጋጅቼዋለሁ። ጥቅል ጎመን አለኝ። ማጣፈጫ ቅመሞቹን ደግሞ ላሳያችሁ። ነጭ ሽንኩርት፣ የተፈጨ ነጭ ቅመም እና ቁንዶ በርበሬ ተጠቀማለሁ። ከዛ በመቀጠል አጃውን በቀዝቃዛ ውሃ እናጥበዋለን። ነጭ ቅመም ስላችሁ ነጭ ሽንኩርት፣ ዝንጅብልና በሶ ብላ አንድ ላይ ተደርጎ የተፈጨ ነው እንጂ ነጭ አዝሙድ አይደለም። ኮሜንት ላይ አንዳንድ ጊዜ ስለማይ ነው ግልጽ እንዲሆንላችሁ። አጃውን እንደዚህ አድርጌ አጥበውና አዘጋጀዋለሁ ንጹህ ውሃ እስከሚወጣው ድረስ። በጣም መታሸት የለበትም ስናጥብ ማለት ነው። አጃውን እንደዚህ ካዘጋጀ በኋላ አጃውን ቅንጬውን ለመቀቀያ የሚሆነኝን ውሃ እዚህ ጋር እያፈላሁ ነው። ውሃው ላይ ትንሽዬ ጨው እንደ ፍላጎታችን፣ ዘይት በትንሹ። በኋላ አትክልቶቹን በዘይት ስለምንጠብሳቸው እዚህ ጋር ቅንጬውን ስንቀቅል በትንሹ ነው ዘይት የምንጠቀመው ማለት ነው። እንደዚህ ካደረግን በኋላ አጥበን ያዘጋጀነውን አጃ እንጨምርና እንዲበስል እናደርጋለን። በጣም ቀላል ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ደግሞ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እንደዚህ ከድኜ እንዲበስል አድርጋለሁ። ሌላ መጥበሻ ደግሞ እንጥድና ዘይት የተወሰነ ዘይት እናደርጋለን፣ አትክልቶችን ለመጠባበሻ ማለት ነው። ከዛ በመቀጠል ዘይቱ ጋል ሲልልን ካሮቱን እንጨምርና እንጠባብሰዋለን። አትክልቶቹን ስንጠብስ ግን በጣም መብሰል የለበትም፣ በጣም መጠበስ የለበትም። በትንሹ ነው እየጠበስን የምናወጣው ማለት ነው። እንግዲህ እንደዚህ ቆንጆ የሚጣፍጥ በዚያ ላይ ጤናማ የሆነ አሰራርን ሰርታችሁ እቤታችሁ ሞክሩት። የተጠቀምኳቸው ግብአቶች ሁሉም ጤናማ ናቸው። ማናችንም ሰርተን መመገብ እንችላለን። ልጆቻችሁም ለልጆችም ቢሆን እንደዚህ ብሰሩላቸው ቆንጆ የሚጣፍጥ ስለሆነ በደንብ አድርገው ይመገቡላቸዋል። ሞክሩት። ካሮቱን እንደዚህ ጠብሼ ጨርሻለሁ። ከዚያ በኋላ ዘይቱን እናጠለዋለን። ከዛ በመቀጠል ፎሶሊያውን ነው እንዳልኳችሁ በጣም መጠበስ የለበትም። ቀረት እንዲለው አድርገን ነው አትክልቶቹን የምንጠባበሳቸው። ፎሶሊያውንም ልክ እንደ ካሮቱ እንጠብሰዋለን። እዚህ ጋር ቪዲዮ እንዳይረዝም እኔ እየቆራረጥኩ ስለሆነ ማቀርብላችሁ እናንተ ጊዜ ወስዳችሁ ማዘጋጀት ነው። እንደ ሁል ጊዜ ራሴን ስራ እያካፈልኳችሁ ነው። ላይክ እያደረጋችሁ ቪዲዮውን ተመልከቱ። ፎሶሊያውን እንደዚህ ጠብሼ ካዘጋጀው በኋላ አጠለዋለሁ። ከዛ በመቀጠል ዝኩኒው ነው። ዝኩኒው በጣም ቶሎ ነው ማውጣት ያለብን፣ ብዙ ጊዜ ስለማይወስድ ማለት ነው። እንደ ፎሶሊያና እንደ ካሮት አይደለም። ትንሽ ሞቅ ማለት ሲጀምር እንደዚህ ሲሆን ማውጣት ነው። ጥብስ ማለት የለበትም። ቀላል አሰራር ነው ማሳያችሁ። እውነት ለመናገር ማናችንም መስራት የምንችለው አሰራር ነው እያሳየኋችሁ ያለሁትና ሰርታችሁ ሞክሩት። አትክልቶቹን እንግዲህ እንደዚህ ጠባብሼ ጨርሻለሁ። ዘይቱ በዛ ስለሚልብኝ ትንሽ ቀነስ አድርግና እዚሁ መጥበሻው ላይ ዘይቱን ብቻ ቀንሼ ሌሎቹን ግብአቶች ደግሞ አቁላላለሁ። ቀይ ሽንኩርቱን እናቁላለዋለን። ቀይ ሽንኩርቱን ጨምረን እንደዚህ እናቁላለዋለን። ሌላ ዘይት አልተጠቀምኩም።
ያንኑ ቀንሺ እንዳይበዛብኝ ሌላ እቃ ላይ ቀነስ አድርጌ ከዛ በኋላ ሽንኩርቱን ጨምሬ አቁላላሁት። ከዛ ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርቱንም ጨምሬ ትንሽ አቁላለዋለሁ። ከዛ በመቀጠል ጥቅል ጎመኑን ስላልጠበስኩት ጥቅል ጎመኑን እጨምራለሁ። ጥቅል ጎመኑን ጨምሬ ደግሞ እናበስለዋለን። እንደዚህ በደንብ ቀላቅዬ ትንሽ እንዲበስል ክድ እናደርግና አስቀምጠዋለሁ። ምክንያቱም እንደ ሌሎቹ አትክልቶች ጥቅል ጎመኑን ስላልጠበስኩት እዚህ ላይ ትንሽ በሰል እንዲል ማለት ነው። እንደዚህ ካቁላላሁት ከጠበስኩት በኋላ ጥቅል ጎመኑን ሌሎቹን አትክልቶች እንጨምራለን። ከዛ በኋላ የጠበስነውን ካሮት፣ ፎሶሊያና ዝኩኒውን ጥቅል ጎመኑ ላይ ጨምረን አንድ ላይ በደንብ አድርገን እንቀላቅለዋለን። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ ሰርታችሁ ሞክራችሁ ደግሞ ኮሜንታችሁ ላይ ሀሳብ አስተያየታችሁን ኮሜንት ላይ እንደምጽፉልኝ አምናለሁ። ሰብስክራይብ እያደረጋችሁ ተቀላቀሉ። ላይክም እያደረጋችሁ ቪዲዮውን ለሌሎች እንዲደርስ አድርጉ። በሌላ ቪዲዮ ደግሞ ሌላ ቪዲዮ ስሰራ እንዲደርሳችሁ ማለት ነው። አትክልቶቹን በደንብ አድርጌ ከቀላቀልኳቸው በኋላ ማጣፈጫ ቅመማ ቅመሞችን እጨምራለሁ። ነጭ ቅመም ጨምሬያለሁ። ከዛ በመቀጠል ጨው እንደ ፍላጎታችን በትንሹ፣ ቁንዶ በርበሬ በትንሹ ጨምሬ አንድ ላይ በደንብ ቀላቅላለሁ። ነጭ ቅመም ደግሜ ልንገራችሁ፣ ነጭ አዝሙድ ብቻውን አይደለም። ነጭ ቅመም ማለት ነጭ ሽንኩርት፣ ዝንጅብልና በሶ ብላ አንድ ላይ የተዘጋጀ ነው። አትክልቶቹን ከቅመሙ ጋር ከቀላቀልኩ በኋላ ቅንጬ ቆንጆ ሆኖ በስሎልኛል። በደንብ እሳቱን ዝቅ እያደረግን እየቀነስን ቆንጆ አድርገን ቅንጬውን እንደዚህ አብስለን አዘጋጅተናል። ይዩት፣ ምጥጥ ብሎ ከስርም አልያዘም። ከዚያ በኋላ ቅንጬውን አትክልቱ ላይ መጨመር ነው። እውነት ነው የምላችሁ፣ ልጆቻችሁ ራሱ እንደዚህ ሰርታችሁ ሞክሯቸው፣ በጣም ነው የሚወዱት። ቆንጆ ስለሆነ በጣም ነው የሚጣፍጠው። ማናችንም ለአዋቂ ሊሆን ይችላል፣ ለጾም ለፍስክ የሚሆን በጣም የሚጣፍጥ የቅንጬ አሰራርን ነው እንግዲህ እንደዚህ እያሳየኋችሁ ያለሁት። ቅንጬውን ጨምረን ከአትክልቱ ጋር በደንብ አድርገን እንቀላቅለዋለን። መልኩ ራሱ በጣም ነው የሚያምረው። እንግዲህ እናንተ የምታውቁት አሰራር ሊሆን ይችላል። ለሁሉ ጊዜ የራሴን እያካፈልኳችሁ ነው። እንደዚህ ቅንጬውን ከአትክልቱ ጋር ቀላቅዬ ለምግብነት ማቅረብ ነው። እንደዚህ አድርገን እንደምንፈልገው አድርገን መጠቀም እንችላለን። ከፈለጋችሁ በገብስ ዳቦ፣ ከፈለጋችሁ በስንዴ ዳቦ መመገብ ትችላላችሁ። በማንኪያም እንደዚሁ መመገብ ትችላላችሁ። በጣም ቀላልና የሚጣፍጥ እንደዚሁም የሚያምር አሰራር ነው ለዛሬ እያሳየኋችሁ ያለሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንግዲህ እንደዚህ ቅንጬን ሰርቼ ጨርሻለሁ። እንደዚህ በዳቦ መመገብም ትችላላችሁ። በጣም ነው የሚጣፍጠው። ለዛሬ ይዤላችሁ የቀረቡት ቪዲዮ ይሄንን ይመስላል። ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።